መተናል ሰላም ጋይስ እንዴት ናችሁልን? ዛሬ እንግዲህ እናንተን ዘና ፈታ ለማድረግ በሚገርም ቪዲዮ ተመልሰን መተናል። ከዛ በፊት እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ከታይ ሰብስክራይብ የሚለውን በመጫን ቤተሰብ መሆን ይችላልችሁ። እናም ቤተሰቦች ይሄን ቪዲዮ ላይክ በማድረግ እንጀምረው። ይመቻችሁ። ጭንቅሎ ምን እያየ ነው? እማዬ ምርጥ የህንድ ፊልም እያየሁ ነው። የህንድ ፊልም? ለምን እንደ ጓደኞች አሻንጉሊት አታይም? ኧረ እማዬ ደግሞ ምን ነካሽ? እኔ ሞኝ ልጅ ነኝ እንዴ በዚህ ጊዜ አሻንጉሊት የማየው? አንቺ አትጨነቂ፣ ሁሉንም አይቼ ተኛለሁ። 4 ናቸው። ጭንቅሎ እኔ አያገባኝም። ልክ 3 ሰዓት አናቱ ላይ ሲሆን ግባ እናተኛ። ሰማኝ? እሺ እማዬ አትጨነቂ፣ 3 ሰዓት ሲሆን ገብቼ ተኛለሁ። ጎበዝ ልጅ። ጭንቅሎ ተነስ፣ 3 ሰዓት ሆኗል፣ ወደ መኝታ። እሺ እማዬ በቃ ደህና ደሪ፣ እወድሻለሁ። መልካም እንቅልፍ። ቻው። ወይኔ ምን አባቱ ነው ኢቲቪ ደግሞ የሚጮህ? ኧረ ዝም በል። ኧረ ቀንስ ድምፁን። ዛሬ ድምፁን ቀንስ። የፈለኩትን ፊልሞች ያለው ሮንግ ተርና ያለው ሆረር ያለው የፈለኩትን ወይኔ እዲ ኦ ኧረ በል ወይኔ ሰውየው ሚስቱን ገደላት። ወይኔ ዛሬ አለቀልኝ በቃ። እንደዚህ ቢያስፈራ ፊልም አይቼ አላውቅም። እዲ ኦ እንደዚህ ቢያስፈራ ፊልም አይቼ አላውቅም። ኧረ ደግሞ አፌን መዝጋት አለብኝ እናቴ እንዳትመጣብኝ። እዲ ወይኔ ከዚህ በላይ ማየት አልችልም። እዲ ይህ ማየት አስፈሪ ፊልም ነው። ወይኔ በፈጣሪ እዲ እስቲ ወደ ሽንት ቤት ልሂድ። ምንድነው ያየሁት? ኧረ ፈጣሪ ወይ ከዚህ ጉድ አውጣኝ። በዚህ ማታ ማን ሆረር ፊልም ተመልከታለኝ? ወይኔ በቃ ሂጄ ልተኛ። ፈጣሪ ወይ ልክ እንቅልፍ እንደወሰደኝ አይኔን ስጨፍን አንተ ጠብቀኝ። አሚን። ወይኔ ጭንቅሎ ለምን በዚህ ማታ ትጫዋለህ? ለምን ሰፈሩን ትበጠብጣለህ? እማዬ ምንም አይደለም፣ ትንሽ ሚንቢ ነክሶኝ ነው፣ ይቅርታ። እሺ ሂድና ከኩሽና የሚጠጣ ውሃ አምጣልኝ። እማዬ አብረን ሂድ። ጭንቅሎ ከመጀመሪያው እንደዚህ ማለት የጀመርከው? ኧረ ችግር የለውም እማዬ አትጨነቂ። ጭንቅሎ ይሄ ማድረግ አያቅተም። ጭንቅሎ አንተ ደፋር ነህ። ውሃ ነው የፈለግሽው? አመጣልሻለሁ። ወይኔ ጉዴ! እማዬ ጭንቅሎ ምንድን ነው የተፈጠረው? እማዬ ኑዛዜ አለኝ። የምን ኑዛዜ? ምንድነው ንገረኝ። ቅድም 3 ሰዓት ላይ እንድተኛ ከነገርሽኝ በኋላ ወደ ሳሎን ተመልሼ ቴሌቪዥኑን ከፍቼ 4 አስፈሪ ፊልሞችን አየሁ። ሮንግ ተርን፣ ጋጋ፣ አዲሱ ሰይጣን፣ ጥቁሩ እባብ የሚባሉ ፊልሞችን ተመለከትኩኝ። ከዛ ይኸው እንቅልፍ ስተኛ በአካልም እየመጣብኝ ነው። ሽንት ቤት ስገባ ጋጋን አየሁት። እማዬ ከአሁን በኋላ ፊልም የሚባል ነገር አላይም። እንኳን ደግ አደረገ። አሻንጉሊት ተመልከት እያልኩ እኔ ሞኝ አይደለሁም አልከኝ አይደል? አሁን ይኸው የመንፈስ መቀለጃ ሆንክ። ዛሬማ ብቻዬን መተኛት አልችልም። ያ መንፈሱ ሰውዬ ቢመጣብኝስ? ሂጄ ከእናቴ ጋር ልተኛ። በፈጣሪ ይሄ ስልክ ደግሞ ባልጠፋ ጊዜ አሁን ቻርጅ ይዘጋል። ወይኔ ደግሞ በዛ ላይ አስቸኳይ ስልክ ጥሪ ይጠብቀኛል። ወይሻ ምን ማድረግ ነው ያለብኝ? ትሽ ምን አይነት ነገር ነው? ችግሩ ደግሞ አንድሮይድ ቻርጀር የለኝም። ውይ ቆይ እስቲ አህመድ ልቀበለው። ኮጆ በዚህ በጧት ለምን ትረብሸኛለህ? ምን ፈልገህ ነው? አህመድ ይቅርታ፣ ደግሞ እባክህ በእናትህ እንድታውሰኝ ብቻ ነው የምፈልገው። እባክህ የስልክን ቻርጀር አውሰኝ፣ ቶሎ መልሳለሁ። አንተ ቻርጀር ምናምን ትላለህ እንዴ? እኔ ስልክ ራሱ እንኳን የለኝም። ደግሞ እዚህ ቤት ውስጥ ያለው የአይፎን ቻርጀር ብቻ ነው። እሺ በቃ ስማኝ፣ ምንም ችግር የለውም። የአይፎንም ቢሆን ይሆናል።
እንዴት በሳምሰንግ ስልክ እንዲሰራ ማድረግ እንደሚቻል አውቃለሁ። ኮጆ አትሰማም እንዴ? ቻርጀሩ ለአንተ ስልክ አይሆነውም። አህመድ እባክህ አንተ ዝም ብለህ ቻርጀሩን ብቻ ስጠኝ። ደግሞ ማንነቴን ረሳው እንዴ? ኢንጂነር እኮ ነኝ። እንደዚህ አይነት ነገሮች እንዴት እንደሚሰሩ ከኔ በላይ ማንም አያውቅም። ስለዚህ ካንተ የሚጠበቀው የአይፎን ቻርጀር ለኔ መስጠት ብቻ ነው። ከ2 ሰዓት በኋላ አጎቴ እባክህ አጎቴ ይቅርታ፣ አጎቴ እባክህ አጎቴ ይቅርታ በእናትህ። ዝም በል ደጋግሜ አስጠንቅቄያለሁ፣ ግን ሰምተህ አታውቅም። ዛሬማ ቆይ እገልሃለሁ። እንዴት ነህ ጌታዬ? ጌታዬ ይሄ ልጅ ምንም ነገር አይሰማም። በጣም አስቸጋሪ ልጅ ነው ጌታዬ። በደንብ አድርገህ ደብድበው። ምንም ርህራሄ አያስፈልግም። በሰፈር ውስጥ መጥፎ ባህሪ ያለው ጭንቅላቱ ላይ መታው ጌታዬ። አህመድ ታላላቆች ሲነግሩ አዳምጥ። አጎቴ አጎቴ ያንን የአይፎን ቻርጀር የሰጠሁት ለዚህ ደደብ። ስለዚህ ቻርጀርን የወሰድከው አንተ ነህ ለካ። አንድም የኔ ዕቃ ከኔ ፍቃድ ውጪ ለሰው እንዳይሸጥ አስጠንቅቄዋለሁ። ደግሞ አሁን ራሱ የምገርፈው በቻርጀሩ ምክንያት ነው። ለማንኛውም ቻርጀሬ የት አለ? ጌታዬ በመጀመሪያ አህመድ ቻርጀሩ አንተ መሆኑን አልነገረኝም። አህመድ ወይኔ ጌታዬ። ሁለተኛ ደግሞ አጎቱ ወታደር መሆኑን አልነገረኝም። ጌታዬ እኔ እንደዛ መሆኑን ባውቅ ቻርጀሩን አልወስድም ነበር። ኮጆ አሁን እሱ ለውጥ አያመጣም። ቻርጀሬ የት አለ? ልጠቀምበት ፈልጋለሁ። ጌታዬ በመጀመሪያ ራሴን ላስተዋውቅ። በምህንድስናና በኤሌክትሪክ ሙያ ተመርቄያለሁ እና ያንን ችሎታዬን በመጠቀም ያንተን ቻርጀር የአይፎን ስለነበር የኔ ደግሞ ሳምሰንግ ነው። ስለዚህ ያንተን የአይፎን ቻርጀር ጭንቅላት በጥሼ ሌላ የኔ የማይሰራውን ቻርጀር ገመድ ቀጠልኩበት ስልኬን ቻርጅ ለማድረግ። ምን ኮጆ እና ቻርጀሬን አበላሸው? ጌታዬ ይሄው ይሄ የቀረ ቁርጥራጭ ነው። እገልሃለሁ ኮጆ። ወይኔ የአይጥ መርዝ የሚገዛ አንተ ዝም በል። ድጋሚ ያንን ቃል ብትደግመው ወላሂ እገልሃለሁ። ና ወደዚህ። እንዴ ጌታዬ ምን አጠፋው? ምንም አትጨነቅ። ስለሱ ወደ ቤት ስንደርስ እናወራለን። እርግጠኛ ነህ እነዚህን ዕቃዎች መሸጥ ትችላለህ? ለምን እንደምጠይቅህ ታውቃለህ? ስራው እንደ ሌሎች ስራዎች ቀላል ስራ አይደለም። ጌታዬ እሱን ለኔ ተው። ሲጀመር እኔ የአይጥ መርዝ ስሸጥ የመጀመሪያ አይደለም፣ በጣም ቀላል ነው። ይሄን ልምድ ከአባቴ ነው የወረስኩት። ኦ እንደዛ ከሆነማ በጣም ጥሩ። አሁን ይሄን ካርቶን ውሰድና ዛሬውኑ ሽጠህ ከጨረስክ ወደፊት እያየን በጣም ብዙ ስራዎችን አብረን እንሰራለን። ገባ? ጌታዬ ይሄ እኮ በጣም ቀላል ነገር ነው። አንተ ካርቶኑን ብቻ ስጠኝ እና ችሎታዬን ላሳይ። ከትንሽ ደቂቃዎች በኋላ የአይጥ መርዝ የሚገዛ የአይጥ መርዝ ፈላጊ አይጥን በ2 ሰከንድ ከምድረገጽ የሚያጠፋ አይጦችን በማጥፋት በሰላም በቤታችሁ ውስጥ ለመኖርና ሰላም ያለው እንቅልፍ መተኛት ወሳኝና አስፈላጊ ዕቃ መድኃኒቱ የተመሰከረለትና ብቸኛው ሰርተፊኬት ያለው የአይጥ መርዝ እዚህ ይገኛል። ይሄው ጌታዬ፣ ላንቺም ይሄው እመቤቴ፣ ኑ ይሞክሩት። የአይጥ መርዝ የሚገዛ አንተ ዝም በል። ድጋሚ ያንን ቃል ብትደግመው ወላሂ እገልሃለሁ። ና ወደዚህ። እንዴ ጌታዬ ምን አጠፋው? ምንም አትጨነቅ። ስለሱ ወደ ቤቴ ስንደርስ እናወራለን። ግባ ወደ ውስጥ እንሂድ። ይህንን የአይጥ መርዝ ትላንትና ዋሽተህ ሸጥክልኝ። መመሪያውን ሳታነብ ነው የሚሸጠው? የተጻፈውን አንብብና በመመሪያው መሰረት ዳይ ወደ ስራ። መመሪያ አይጡን አሯሩጠ መያዝ አለበት። ከዚያም ለአንድ ሳምንት ያህል መርዙን 2 የሻይ ማንኪያ እያደረጉ መስጠት፣ ጠዋትና ማታ እስኪሞት ድረስ። ይሄ የአይጥ መርዝ ይለያል። የአጠቃቀም መመሪያው እንዴት እንደሆነ ላስረዳ። አረ ጌታዬ ምንም ችግር የለውም፣ አያስፈልግም። ይሄ እኮ ተራ ነገር ነው። አንተ ብቻ መርዝ ውስጠኝ። እንዴ የአይጥ መርዝ አይደለ እንዴ? እንዴ አው ምን እንደሚል አነበብከው? አሁን ቀጥ ብለህ ወደ ስራ። ወንድሜ ዛሬ የተፈጠረው ነገር ቀላል አልነበረም እንዴ? ኧረ በል ወንድሜ፣ እኔ ሕፃን እያለሁ በቸርች በተደረገኝ ትንሽዬ ምርቃት እንጂ በፈጣሪ ቢሆንማ በዚህ ስራዬ ድሮ ነበር ሞት የሚፈርድብኝ። አቶ ፈለቀ ፕሊዝ ፕሊዝ በእናት 100,000 ብር እንድታበድረኝ እፈልጋለሁ። ከዛ አዲስ የቢዝነስ ሀሳብ ጀምሬ ራሴን እቀይርበታለሁ። ፕሊዝ። ወይ ነጉዲ ፈጣሪ ሆይ፣ አሁን እንዴት ነው የፈለቀን ገንዘብ የምመልሰው? ምን አይነት ችግር ውስጥ እንደገባው አላውቅም። ደሞ እኮ በአቤ አማካኝነት ነው ገንዘቡን የሰጠኝ። ፈጣሪ ሆይ ብቻ አንተ እርዳኝ። ማነው? ኮጆ እኔ ነኝ፣ አቶ ፈለቀ ነኝ። እዚህ የመጣሁት ለገንዘቤ ነው እና ዛሬ ካልሰጠኸኝ ከነ ህይወትህ ቆዳህን እገፍልሃለሁ።
እንደሰማኸኝ ተስፋ አረጋለሁ። ወይኔ ጉዴ! አሁን እኮ እያሰብኩት ነበር። እሺ አሁን ምን ላድርግ? ራሴን በቢላ ልውጋ? አያያያ ያ በጣም ያማል። መርዝ ልጠጣ እንዴ? አይሆንም። በእንደዚህ አይነት መንገድ ራስ ማጥፋት በጣም የሚያሰቃይ ነው። በቃ ያለኝ ብቸኛ አማራጭ ከዚህ መስኮት ላይ መዝለል ብቻ ነው። ያው እንግዲህ በቃ ከሞትኩ ሞትኩ ነው፣ ከተረፍኩም እተርፋለሁ። ከዚህ በላይ ጊዜ መፍጀት አያስፈልገኝም። አንተ ሰውዬ ከ3 ቀን በፊት የገዛሁትን የ10 ሚሊዮን ብር መኪና ነው እኮ ያበላሸው። ለእያንዳንዷ ጉዳት ትከፍላታለህ። ቆይ አንዴ አልሞትኩም ማለት ነው? ኮጆ ፈጣሪማ ያለብህን 100 ሺህ ብር እኮ እስክትከፍለኝ ድረስ እንድትሞት አይፈቅድልህም። እምቢ ካልክ ግን ራሴ ነው ወደ ሲኦል እምልክህ። ኧረ አምላኬ ምን አይነት ጣጣ ነው! አንዱ ዕዳ ሳያንሰኝ ሌላ ዕዳ! ኧረ ወይኔ! ቆይ አንዴ ከመሄዳችሁ በፊት ከታች ሰብስክራይብ የምትል ቀይ በተን አለች። አንድ ጊዜ ተጫኗት። አዎ አሁን ደግሞ ከጎን የመጣች የደውል ምልክት አለች። እሷንም አንድ ጊዜ በመጫን ኦል ላይ ያደርጓታል። ከዚህ በኋላ በየጊዜው የምንለቃቸው ቪዲዮዎች በትኩሱ ይደርሷችኋል ማለት ነው። አሁን መሄድ ትችላላችሁ። ቻው